ብስምላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አላችሁ እና እኔ ደህና ነኝ አልሐምዱሊላህ። እና ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ብዙ ጊዜ ቪዲዮ አለቅም፣ እኔ አይመቸኝም ቪዲዮ ለመለቀቅ። ብዙዎቻችሁ ትሉኛላችሁ ማለት ላይቭ ላይም ግድግዳ ታሳይናለሽ፣ ቪዲዮ ላይም ግድግዳ ታሳይናለሽ ምናምን ትሉኛላችሁ እና ያለሁበት እኔና ፈጣሪ ብቻና ብቻ ነን የምናውቀው። ማለት በጣም ከባድ ነው ያለሁበት ማለት ነው። በጣም ከባድ ነው። ከዚህ በፊት ስልኬን ወስዳብኛለች። በብዙ ቪዲዮ ላይ ገልጫለሁኝ ይሄንን ማለት ነው። ስልኬን ወስዳብኝ 15 ቀን ድረስ ኔት ዘግታብኝ ምናምን ነገር። ከዛ ቃል አስገቡኝ ማለት ስልካችን የሚቀመጠው ታች ነው፣ እኛ የምንሆነው ደግሞ ላይ ነው። እኔ ሀታ መሆነው ላይ ነው፣ ከሴትዮ ጋር ስለምተኛ እኔ ማለት ነው ላይ ነው መሆነው። ስለዚህ ቃል አስገብታኛለች። ስልክ ይዘሽ እንዳትንቀሳቀሽ፣ ስልክሽ ይዘሽ ወደ ላይ ካወጣሽ በቃ ስልክሽ ሙሉ በሙሉ ወስድብሻለሁ ብላ ቃል አስገባችኝ። ከዛ እኔ ደግሞ ስልኬን ይዤ አልወጣም ካሁን በኋላ እና ስልኬን ስጡኝ ብዬ በሶስተኛ ቀን ስልኬን ተቀበልኩኝ። ግን 15 ቀን ድረስ ሙሉን የተዘጋችብን ከሀታ ከልጅቷ ጋር ራሱ ብዙ ጸብ ፈጠርን። አንቺ ነሽ በቃ አንቺ ስልክሽን ይዘሽ ወደ ላይ ባትወጪ ኑሮ ከኔ ጋር ከምትሰራ ልጅቷ ጋር ማለት ነው፣ አንቺ ይዘሽ ስልክሽን ወደ ላይ ባትወጪ ኑሮ ኔቱንም ባዘጋብንም አንቺ ነሽ ኔት ያዘጋሽኝ ምናምን ብላ ብዙ ቦታ ተዳረስን። ለምንድን ነው ይሄ? በቃ እኔ ይሄንን ለመስራት ፍላጎት ስላለኝ ጉጉት ስላለኝ በቃ እሱን እስከተሳካለኝ እስቲ ልሞክር በማለት እና በቃ ብዙ ቦታ ብዙ ነገርን ታገልኩኝ። ግን ተስፋ አለመቁረጥ በቃ ስልክን ወስዳብኛለች ብዬ ተስፋ ቆርጬ ላለመተው ብዬ ብዙ ታገልኩኝ እላችኋለሁኝ። ግን ደግሞ በአሁኑ ሰዓት ማለት ነው ለምን እንደሆነ አላውቅም፣ ከምሬ ነው የምላችሁ ወላሂ። ትንሽ ነገር ስታወራ በቃ ስለ ስልክ አንስታ የሆነ ነገር ብቻ ስታወራ በጣም ይሰማኛል። በአሁኑ ሰዓት ለካ ሰው እየደከመው ሲመጣ እየደከመኝ ነው እየመጣ ያለሁት ነው ወደ ራሴ ራሱ ማለት። በፊት እኮ ስታወራ ምን ስትል ምንም ቦታ ባልሰጣትም ማለት መስሎም ባይታየኝም የሆነ አለ አይደለ እሺ ብያት በቃ የሆነ ነገር ብዬ አሳልፈው ነበር። በአሁኑ ሰዓት ግን በጣም መረር ይለኛል ወላሂ። ለምን እንደሆነ አላውቅም። ራሴ እየደከምኩ ይሁን በቃ ብሶት ይለኛል በትንሽ ነገር ማለት ነው። እና ከዚህ በፊት የሆነ ቻናል ተዘግቶብኛል ታውቃላችሁ። ያ ቻናል ደግሞ እንደዚሁ ላይፍ ቀጥቶኝ እንትን ልኮልኛል፣ ሜሴጅ ልኮልኛል። ያንን ደግሞ ማስተካከል ባለብኝ ሰዓት አላስተካከልኩም። ለምን? ኔት አልነበረኝም። ኔት ስለዘጉብኝ ማስተካከል ባለብኝ ሰዓት ስላላስተካከልኩት ኔቱ በቃ እንትኑ ቻናሉ ተዘጋ ሙሉ በሙሉ ማለት ነው። ይሄ ሁለተኛ ቻናል ነው የከፈቱት። ይሄኛውን ደግሞ ላለማጣት ብዬ ብዙ ነገር ታገልኩኝ። አሁን ቲቪ ከፍ ስታረገው ሴትዮ ቲቪን ከፍ ስታረገው ድምፄን አወራለሁ፣ ድምፄን ከፍ አድርጌ ማለት ነው። ቲቪን ዝቅ ስታረገው ደግሞ ጭራሹን ላይቭ ላይ ሆኜ ድምፄን እየሰማችሁ ነው። አሁን ራሱ እዚህ ከሰዎቹ አለው። ቆይ በሩን ተዝጋው። እና ድምጿን ከፍ ስታረግ የቲቪውን ድምጽ ከፍ ስታረግ አወራለሁ። እኔ ድምጽ ከፍ አድርጌ ማለት ነው። የቲቪውን ድምጽ ደግሞ ዝቅ ስታረግ በቃ ድምፄን አጠፋለሁ፣ ጸጥ እላለሁ። ደግሞ ኔታችን የኛው ታች ስለሆነ አንድ ቦታ ላይ ነው ማስቀምጠው። ያ ደግሞ ለኔ በጣም ብዙ ቻሌንጅ አለው፣ በጣም ማለት ነው። ለምን ማንቀሳቀስ አልችልም። ከዚህ ወደዛ ካራኩ ኔት ይሄዳል።
የሚመጣልኝ አንድ ቦታ ነው። ከዛ ውስጥ ወሽቄው እና ብዙ የለፋሁትን ቻናል በጣም አሁን በአሁኑ ሰዓት ተስፋ እየቆረጥኩኝ ነው። ወላሂ በጣም ምርር እያለኝ ነው። ግን አላቅም ነገ ሌላ ቀን ነውና ተስፋ ቆርጬ ልተወው እሞክራለሁ። መልሼ ደግሞ አይ እስቲ ልስራበት እላለሁኝ። ብዙ ነገር ውስጤ እያለ ነው እና ተስፋ በመቁረጥ በእርግጥ ይገባኛል፣ ምንም የሚገኝ ነገር የለም። ተስፋ በመቁረጥ ምንም የሚገኝ ነገር የለም። የሰው ልጅ በህይወት እስካለ ድረስ ማንኛውም ነገር ጥሩ ታግሎ ማለፍ እንዳለበት ይገባኛል። በእርግጥ ያው ከፈጣሪ ጋር ማለት ነው፣ ብቻውን ምንም የሚያደርግ ነገር ስለሌለ። ግን ደግሞ እቺ ተራ ነገር ናት። ከተሳካም ይሳካል፣ ካልተሳካም ደግሞ ብተውም እንትን የለው ነገር አይደለም። ግን ደግሞ ይሄን አክል ሄዳችሁ እንዴ ለፍታችሁ እንደኔ ሆናችሁ መሰሉ ውስጥ ሊገባችሁ ይችላል። በእርግጥ ሰው ቤት ሆነን ስንሰራ ብዙ አይነት ባህሪ ያለው ብዙ አይነት ሰውን ነው የምናስተናግደው እና እነሱ ደግሞ ያማቸዋል፣ ህመምተኛ ናቸው ታውቃላችሁ። እና ብዙ ነገር አለ። አሁን ይህንን ስልኬን በእጄ ላይ ካገኘችው ወይ ድምፄን ሰምታ ክፍሌ ገብታ አንገቷን እንዲህ ካስገባች ታገኘዋለች። ለምን ክፍሌ በጣም ጠባብ ናት፣ ሻንጣ ማደርደሪያ ነገር ይመስለኛል። ግን ሴትዮ በአሁኑ ሰዓት እየደከመች ስለሆነ አሮጌ ስለሆነች ግዴታ እኔ ከእሷ ጋር መሆን ስላለብኝ ለዛ ነው እንጂ እዛ ውስጥ አልጋ ወርውሮ እዛ ውስጥ ያስገቡኝ ማለት ነው። ክፍሉ ሰው የሚኖርበት ክፍል አይደለም። በቃ እግርን አስገብቼ ብቻ አልጋዬ ላይ ነው የማወጥቀው ማለት ነው። ከክፍሌ ውስጥ እንዲገብቼ አልጋዬ ላይ ነው የማወጥቀው በቃ። እና ቦታ የለውም፣ ክፍተት የለውም። ያ ስለሆነ ትንሽ ስለሆነች ክፍሏ ማንቀሳቀስ አልችልም። ኔትም ደግሞ የሚመጣልኝ አንድና አንድ ቦታ ብቻ ነው። ከዚህ በፊት ሳትኖር በተኛችበት ጠዋት ጠዋት ምገባ ጊዜ ማለት ነው፣ በተኛችበት እንደውም ማድ ቤት ይዤ ገባ ነበር። ግን አሁን በየቦታው ካሜራ ነው ያለው አለ። በፊትም ግን ፊት ለፊት አልነበረም፣ ጥግ ላይ ነበር። መጋረጃ አለ። ያንን መጋረጃ ሳብ ባረገው ራሱ ይዘጋው ነበር። አሁን ግን 2-3 ቦታ ካሜራ አርግተዋል ማለት ነው። እና ግቢ ውስጥ ካሜራ ነው፣ ከግቢ ውጭ ካሜራ ነው። ብቻ ያለሁበት በጣም ከባድ ነው። እኔ እንዲህ ነው ያ ነው ብዬ ባልናገር ደስ ይለኛል። ግን ደግሞ አንዳንድ ጊዜ ነገሮች ያስገድዳሉ ለማውራት ማለት ነው። እና ይሄን ይመስላል ያለሁበት እና በቃ ለምንም ልላችሁ ነገር የለም። አበረታቱኝ። እናንተን እርዳታ ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከተሳካ ይሳካል ኢንሻአላህ። ካልተሳካም ደግሞ ምን እናደርጋለን? መተው ነው። እና ይሄን አከል ተጉዣለሁኝ። ያለውን ፈጣሪ ያውቃል። እንግዲህ እስከ ቻልኩ ድረስ አሁንም ባለው ሰዓት ባለው ጊዜ የሚስተካከሉት ነገሮችን እሞክራለሁኝ። ከተስተካከለ ከሆነልኝ ሆነ፣ ካልሆነም ደግሞ አልሆነም። ግን በዚህ ዩቱብ ብዙ ነገር አትርፌያለሁ፣ ብዙ ጓደኞች አግኝቻለሁ። ከምሬ ነው የምላችሁ። ወላሂ ይሆናል አይደል አንዳንድ ጊዜ የሆነ ነገር ብቸኛ ሆናችሁ የሆነ ነገር ስታስቡ፣ አሁን ያለሁበት ሀገር ሰራተኛ የለም። እኔና ልጅቷ ነን። ውጭ አንወጣ፣ ኢድ ሆነ ውጭ አንወጣ፣ ምን ሆነ ውጭ አንወጣ። ቆሻሻ ከግቢ ውጭ እንዲወርውረን፣ ከግቢ ውጭም አይደለም ጓሮ ላይ ነው የምናስቀምጠው። ጠዋት መጥቶ ነው ልጆች የሚያነሱት እና ጓሮ ላይ አንገታችን አውጥተን ባልዲ ውስጥ ያንን ቆሻሻ ውትፍ አርግተን ነው የምንገባው። እና ለምንም ነገር ውጭ አንወጣም። በባለፈው ጊዜ ማለት ነው ብርድ አካባቢ ያው እንደነገርኳችሁ ሴትዮ አሮጌ ስለሆነች የብርድ ልብስ አላመጣችልንም እና በጣም በረደኝ እና ውጭ ወጥቼ ልብስ መግዛት እፈልጋለሁ አልኳት። እኔ ተነስታለች እንዲያረግቷ እና ልብስ መግዛት እፈልጋለሁኝ፣ ውጭ ወጥቼ ልብስ መግዛት እፈልጋለሁ አልኳት ስላት፣ ከዛ ወላሂ ነው የምላችሁ 3 ወንድ ነው ከኔ ጋር የላከችው ማለት ነው። 3 ወንዶች ማለት ነው።
ማለት እኔም ይገባኛል። በእርግጥ ሀገሪቷ ጥሩ ሀገር አይደለም ያለንበት ማለት ነው። እና እንደዚህ ተከብቤ ነው በመኪና ሄድኩት እና በጣም ከባድ ነው ያለሁበት ሀገርም የምታውቁት ታውቃላችሁ። በጣም ከባድ። እዚህ ሀገር ሰው ይኖራል እንዴ? እንዴት ትኖራለሽ እዚህ ሀገር የምትሉኝም አላችሁ። ብቻ አልሐምዱሊላህ እንጀራ ብሎ ከሀገር ከወጣ ሀገር እንጀራ ፍለጋ ከሀገር ከወጣ ሀገር የት ወስዶ እንደሚጥለን አናውቅም። ግን ይሄ ሳይሆን አላህ በሰላም ለሀገራችን ያብቃን። ዋናውና ዋናው ነገር የወጣንበትን ሀገር አላህ በሰላም ወስዶ ከቤተሰቦቻችን ጋር ይቀላቅላል። አዎ እና ብሎ ዱዓ ማድረግ ነው እንጂ ከእንግዲህ እግር ከወጣች በኋላ የት እንደምትደርስ አይታወቅም። ወጥቶም ይቀራል። ስንት ነገር አለ፣ ስደት ስንት ነገር አላት እና አልሐምዱሊላህ አላኩል ያህል። እኔ ግን አለው ያው ብዙ ነገር ቻለንጆች ቢኖሩም ግን አለን አልሐምዱሊላህ። ግን አላህ በሰላም ለሀገራችን ያብቃን። ስደት ብዙ ነገር ያስተምራል። ብዙ ነገር ወላሂ ብዙ ነገር ያስተምራል። በስደት ምን ተማራችሁ ብሎ ሰው ሲጠይቅ በጣም ብዙ ትምህርት አላት። ብዙ መማር ያልፈተናችሁ ፈተና ስደት ይፈትናችኋል። ከምሬ ነው የምላችሁ። እና ብዙ አይነት ቻሌንጅ አላት ስደት፣ ብዙ አይነት። አልሐምዱሊላህ ለኩል ያህል ወጥቶም ህይወቱ የሚያጣ አለ። እኛ ደግሞ ለሰላም ሀገራችን ያብቃን ብለን ዱዓ ማድረግ ነው ያለብን ውዶች። አሁንም ቢሆን ይህን ቪዲዮ ስታዩ አበረታቱኝ። ሚስት ላይክ አድርጉ። ከሆነ ይሆናል እንቀጥላለን አብረን፣ ካልሆነም ደግሞ ያው ከእናንተ አልጠፋም ከእናንተ አልጠፋም እና እላችኋለሁኝ ውዶቼ። ደህና ሁሉልኝ ባላችሁበት። ሁላችሁንም ሰላማችሁ አላህ ብዝት ያርግልን። ሀገራችንም አላህ ሰላም ያርግልን። በሰላም ለሀገራችን ያብቃን እያልኩኝ እዘጋለሁኝ ውዶቼ።